ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቤተሰቦች ሰላም ናችሁ? እግዚአብሔር ይመስገን። እስቲ የዕድሜዬን ልክ ልጫወት፣ በዕድሜዬ ልክ ላጫውታችሁ። እኔ የምለው ክርስቲያን ነህ፣ ማርያምን ትላለህ፣ ገብርኤልን ትላለህ፣ ሚካኤልን ትላለህ። አዎ፣ ግን የሚገርመው ነገር ክርስቲያን ነኝ ስም ብቻ ማኅተም ብቻ። ወንድምህን ግን ተቀይመኸዋል፣ እህትህን ተቀይመሃታል። ቂም ለምን አስፈለገ? አንተ ለበደሉ ሁሉ ይቅር ሳትል እግዚአብሔር ይቅር የሚልህ ይመስልሃል? እባካችሁ ይሄ ከንቱ ውዳሴ ነው። ከንቱ በቃ ምንም ዳር የማይወጣ። አንተ እግዚአብሔርን አምናለሁ የምትል ከሆነ የቂም መንፈስን ከላይ ላይ አስወግድ። ቂም ካለብህ እግዚአብሔር ይለመነኛል ብለህ እንዳታስብ የኔ ወንድም የኔ እህት። ምን አደረግኳት? አልበደልኳትም። ምን አደረግኩት? አልበደልኩትም። በደለኝ እንጂ። ያ ጌታ ያ ደግ ጌታ በድሏቸው ነው በመስቀል ላይ ያዋሉት? አይደለም። ስለዚህ ይቅር እንዲልህ ከፈለክ እግዚአብሔር ለሰዎች ይቅር በል። ቂምን ይዘህ እጸልያለሁ እግዚአብሔር ይለመነኛል ብለህ እንዳታስብ። እባክሽን ያ የተቀየምሽውን ሰው ይቅር በለኝ በዩ። ያቺ የተቀየምሻትን እህት ይቅር በይ። የሚገርመው ነገር አንዳንዶቻችሁ እንዲያውም እንደማየው እህት በእናት በአባት የተወለዳችሁ እህትና ወንድሞች፣ እህትና እህት የሚገርመው ነገር እንዲህ በድሎኛልና ብሞት ከእሱ ጋር አልታረቅም፣ አልስማማም፣ በቃኝ እሱ ነገር ብላችሁ የተኮራረፋችሁ ለረዥም ዓመት የተኮራረፋችሁ ሰዎች አላችሁ። አዎ ተበድለሻል እኮ አዎ ተበድለሃል። ግን የእሱን ያ በዳይ ያልከውን ወንድምህን እህትህን ጸባይ ለአንተ ቢያደርገውስ እግዚአብሔር መልካም ስላደረገህ አንተ እግዚአብሔር ይመስገን አትልም? ያ የእሱ መጥፎ ጸባይ አንተ ጋስ ቢመጣ ኖሮ ምን ያህል ሰዎች እንደሚጠሉና እንደሚያገሉ ታውቃለህ? ስለዚህ ይቅር በለው። ወዶ አይደለም፣ ያንተን ዕዳ ተሸክሞ ነው ያለው። ያንቺን ዕዳ ተሸክማ ነው ያለችው። ማንም ሰው ያ እርኩስ ሰይጣን ካልገባበት በስተቀር መልካም ነው። የሰው ልጅ መልካም አድርጎ ነው የፈጠረው በአምሳሉ በአርአያው። ምን ቡድን ትሰራለህ እዚህ ጋር? ይሄ ክፉ ነው፣ ይሄ ደግ ነው። አንተ አይደለም ደግ እኮ ያደረግከው ማለት እሱ ወዶ አይደለም እኮ ደግ የሆነው፣ ወዶ አይደለም ክፉ የሆነው። ስለዚህ መልካም ስለሆንክ አንተ እግዚአብሔርን አታመሰግንም? መልካም ጸባይ ስለሰጠ እግዚአብሔርን አታመሰግንም? ታዲያ እነዛ ለክፎችስ ደግሞ ለምን አትጸልይላቸውም? ለምን ይቅር በላቸው? ለምን ይቅር አትላቸውም? አንተ አየህ፣ የሚገርመው ነገር እኔ መልካም ነኝ፣ እኔ ጥሩ ሰው ነኝ አይደለህም። ሰውን ይሄ አጥፍቷል፣ ጥፋት አጥፍቷል ብሎ የሚቀየም ሰው በጣም ጥፋተኛ ነው። ከዛ ከጥፋተኛ ሰው በላይ እንዲህ አድርጎኛል፣ በድሎኛል፣ ከእንግዲህ ይቅርታ የለኝም ለሱ የሚል ሰው ጥፋተኛ ነው። ወንድምህ በቀን 70 ጊዜ ቢበድልህ 7 ጊዜ 70 ቢበድልህ 7 ጊዜ 70 ይቅር በለው ነው የሚለው። አየህ፣ ይቅርታ ሰፊ ሊሆን ይገባል። ያ ደግ ጌታ በመስቀል ላይ በሚያውሉት ጊዜ ምንድን ነው ያለው? መድኃኔዓለም የድንግል ማርያም ልጅ ምንድን ነው ያለው? የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እባካችሁ ቂም ይዛችሁ በእውነት ስለ እውነት ነው የምነግራችሁ፣ እግዚአብሔር ይለመነናል ብላችሁ እንዳታስቡ። ስለዚህ አደራ የምላችሁ ነገር ቢኖር ወንድም እህቶቻችሁን ይቅር በሉ፣ እግዚአብሔር ይቅር ይላችኋል። አንዳንድ መሰናክል በሕይወታችሁ መሰናክል የሚሆንባችሁ ነገር ምንድን ነው? ቂም ነው። አይሆንም። ከእግዚአብሔር ጋር በተአምር አይሄድም። አየህ፣ እሱ በመስቀል ላይ ያደግ ጌታ በመስቀል ላይ ሲያውሉት ምንድን ያለው? ይቅር በላቸው ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። አንተ ታዲያ እንዴት ወንድምህን እንዴት ይቅር አትልም? እህትህን እንዴት ይቅር አትልም? ሰው እኮ በአምሳሉ በአርአያው ፈጥሮት ሰውን መልካም አድርጎ ፈጥሮት
ያ ሴጣን ሲገባ እኮ ነው የሚቀየረው ሰው የሰው ልጅ የሚቀየረው ወደ ክፉነት የሚቀየረው ለዛን ጊዜ ነው። ስለዚህ ወንድምህን እህትህን ይቅር በላቸው፣ እግዚአብሔርም ይቅር ይልሃል። እባክህ እችን ነገር ሰምተሽ ይቅር ካልሽ እግዚአብሔር መድኃኔ ዓለም ቸሩ መድኃኔ ዓለም ይቅር ይበልሽ። ወላዲት አምላክ ትለመንህ። አሚን።